የሪሜዲያል ተማሪዎች ይችንን ፎቶ አይታችኋታል? ፎቶ ላይ ያስቀመጡትን መረጃ ውጤቱ የዘገየው በክረምት መለቀቁ ምንም ፋይዳ ስለሌለው ነው ማለት ከአግራሞት የእውነት ስቄያለሁ። በክረምት መለቀቁ ምንም ፋይዳ ስለሌለው ምን ጎርፍ እንዳይወስደው ነው ወይስ ምን እንዳይሆን ነው? እና አንዳንዴ ስናስብ እንኳን ምናልባት እንደው ምክንያታዊ ያለው ሐሳብ ብናስብ ያውም ደግሞ አንድ የሀገሪቱን ትውልድ ከሚመራ ተቋም ምክንያታዊ የሆነ ውሃ የሚያነሳ ነገር ብንናገር ብናስብ የእውነት ደስ ይላል። ካልሆነ ደግሞ ምናልባት ዝም ብንል መረጃ ባንሰጥ ባናስተላልፍ እንደዚህ አይነት ነገሮች ሲመጡ ማለት ይሄ እኮ ለብዙ ሰዎች ለብዙ ተማሪዎች በጣም ተስፋ የሚያስቆርጥ ንግግር ነው። በነገራችሁ ላይ ቀላል ነገር አይደለም። አንደኛ የዚያ ውጤት መለቀቅ ፋይዳ ያለው እሱ ጋር ነው ወይስ ተማሪዎቹ ጋር ነው? የፈተናዎች ኤጀንሲ ውጤቱን ይዞ ለተማሪዎቹ ፋይዳ ስለሌለው ነው በክረምት መልቀቅ ያልፈለኩኝ ማለት ምን ማለት ነው? ዓላማው ምንድን ነው? ተማሪዎቹ እኮ ውጤታቸውን አይተው ወደ ቀጣይ እርምጃቸው ይገባሉ። አሁን እኮ በጣም ብዙዎቹ እየተንዛዙ ነገር ነው ያሉ። ወደዚህም ወደዚህ ምን ላድርግ? የራሴን ነገር ልጀምር ወይስ ደግሞ ነገ አልፋለሁ? ትምህርቴን እቀጥላለሁ ወይስ ምን አደርጋለሁ? ምናልባት ዛሬ የሆነ ነገር ጀምሬ ነገ ደግሞ ባልፍ አቋርጬ ወደ ትምህርት ሊሄድ ነው ወይ የሚሉ አይነት ነገሮች በውስጣቸው ይዘው በክረምት መለቀቁ ፋይዳ ስለሌለው የሚል ስለናንተ እኔ አቀላችኋለሁ፣ እናንተ የምታስቡትን እኔ አቀላችኋለሁ። ስለዚህ እናንተ በክረምት ውጤቱ ተለቀቀ አልተለቀቀ ምንም ስለማታደርጉበት ስለዚህ እኔ ጋር ይቀመጥ የሚል አስተሳሰብ በ21ኛው ክፍለ ዘመን ማራመድ መቻል እውነት ለመናገር በጣም ያሳፍራልም። እንደ አንድ የትምህርት ተቋምም እጅግ በጣም የሚዘገንን ንግግር ነው ብዬ አስባለሁ። ምክንያቱ ደግሞ በትክክል ቢሉም ባይሉም እንኳን እስካሁን ድረስ አለመለቀቁ እንደዚያ ብላችሁ እንድትወስዱት ስለሚያሳስባችሁ ነውና ብዙ ነገሮችን ብንልም ያው ያን ያክል የምንለውጠው ነገር እንደሌለ እናውቃለን። ነገር ግን ቢያንስ ከኛ ትውልድ ጋር ከዚህ ዘመን ትውልድ ጋር በእርግጠኝነት ሐሳባችሁ በሙሉ እየገጠመ አይደለም። እሱን ነገር ግን በትክክል እንድታውቁት እፈልጋለሁ።